ጠብቃለ ምናምን ብሎ ወትውቶ ምን ብሎ ለለሷ ማትንገራት ብሎ ከሀገር አውጥቶታል። እኔም ሳላቅ ማለት ነው። እና አሁን ወደ እንግሊዝ እንሄዳለን ሰርተን እንለወጣለን በማለት ይዞት ወጥተው ሊቢያ ከደረሱ በኋላ እነሱ ቤተሰብ ብር አስገብቶላቸው እነሱ አሁን ሄደዋል፣ ወደ እንግሊዝ ገብቷል ማለት ነው። እና አሁን እሱ እዛ ሊቢያ ላይ ታግቶ እጅና እግሩ ታስሮ እየተደበደበ ቪዲዮ ተላከልኝ ዛሬ ከአንድ ወር በፊት ማለት ነው። ከዛ ለመቀኔም ግራ ገባኝ። በቃ ያላሰብኩት ነገር ነው። እሱ አገር ውስጥ ነው ብዬ ስጠብቅ ሊቢያ ሆኖ ቪዲዮ ተላከልኝ ማለት ነው። ከዛ እኔ ያው ሚዲያውም ላይ ያየነ ምንም ብዙ እርዳታ ስለበዛ ሚዲያ ላለመውጣት ብዙ ጥረት አረኩኝ። ያው በሱም በኩል እናቱም አባቱም ስለሌለ ይረዳኝ ስለሌለ በጣም እንትና ጥረት አደረኩኝ። ወላሂ ካሰሪ ደግሞ እዚህ 5 ወር ተቀበልኩኝ። ወርቆች ነበሩኝ ሸጥኩኝ። አንዳንድ ጓደኞቼንም ብድር ተሰጡኝ እና ብቻ አሁን 60,000 ብር ማነው 600,000 ብር እጄ ላይ አለ እና አሁን የጎደለኝ 400,000 ነው የጎደለኝ እና እጅና እግሩ ታስሮ በጣም እየተገረፈ ነው ያለው። እጅና እግሩ ወደ ኋላ ታስሮ በጣም እየተገረፈ ነው። ቪዲዮ አለኝ፣ ኦዲዮ አለኝ። በጣም እየተገረፈ 1 ሚሊዮን ብር አስገቡ ሲሉ እኔ አቅም የለኝም ያለሁት ሰው ቤት ነው። ከመጣሁም 1 ዓመቴ ነው አልኳቸው። ከዛ ምንም በቃ ኩላሊቱን እናወጣለን ቀሪውን ብር አስገቢ ያሉኝ። አሁን 500,000 ብር አስገባናላቸው። አስገብተን 100,000 ብር ነው አካውንቴ ላይ ያለው እና አሁን 400,000 ብር ይጎልናል እና እሱን ቢሞሉልኝ ቤተሰቦችሽን አስቸግሬያቸውን 1 ወር ሙሉ ቲክቶክ ውስጥ እንትን ያልክን ያለው ትልልቅ ፎሎወሮችም ያላቸው እንደዚህ አይነት ሰው የሊቢያን አንቀበልም አሉኝ ማለት ነው። እና አሁን በዚህ ረመዳንኛ በቴምር በሾርባ ስንፈጠር እሱ ሽንቱን እያስጠጡት በባዶ መጋዘን በጨለማ አስገብተው እየደበደቡት ነው ያሉት። አይዞሽ እና ማለት ነው ዘመዳት ማለት በመጀመሪያ እዚህ ቤት እኔ ቤት ተከታተልሽ እኔ ታውቂኛለሽ። እኔ ቤተሰብሽ ነው ያለካ ብዙ ቆይቷል ፎሎ ካራኩሽ። ስለዚህ ስለዚህ ጉዳይ ያለኝን አቋም አታውቂ? አውቃለሁ። ብዙ ሰው የእናትሽ ወንድሜ ቢሄድ ማለት ነው መሰለሽ ማናችንም በህይወታችን ስለምንራመደው እርምጃ ኃላፊነት መውሰድ አለብን። አንድ ሳይነግርሽ ሳያማክርሽ ልጅሽን የጥሉ ሄደ ሳትነጋገሩ ሳትመካከሩ ቤተሰብ ሳያማክር ከሄደ የሄደው ኃላፊነቱን ሊወስድ ነው። ግርፋትም ከሆነ ሊገረፍ ምንም አይነት መስዋዕትነት ረሃብም ከሆነ ሊራብ ወስኖ ነው የወጣው። ገባሽ? ምክንያቱም አማክሮሽ አይደለም። ምን ተማምኖ ነው የሄደው ሲሄድ? ይኸውልሽ አብዬ አሁን ልጅን ራሱ እህቴ ጋር ነው አስቀምጦት የሄደው። ሲሄድ እኛ እንከፍልልሃለን ያ ብለው ነው የወሰዱት። ያው ሰላም ስለሌለ ያሉት ሰዎች የታሉ? እነማን ናቸው ከፍልልሃለን ያሉት? ጓደኞቹ ከሱ ጋር 4 ናቸው። የሉም ለራሳቸው ከፍለው ሄዱ። እስከ ሊቢያ ድረስ ነው የከፈሉለት። ጓደኞቹን ማመኑ የማን ጥፋት ነው? የራሱ ጥፋት ነው። አብዬ ጓደኞቹን ለማመን አድርገው ኃላፊነት ሊሰማው ይገባል። ማንም ሰው ይኸውልሽ ለሚያደርገው ነገር ኃላፊነት ሊሰማው ይገባል። ገብቶሻል? እኛ እዚህ ቤት አቋማችን በጣም ብዙ ሰዎች እዚህ ቤት መጥተው በሊቢያ ጉዳይ እናት መታ ጠይቃኝ ለልጇ ሶሪ ብያለሁ። ለሊቢያ ጉዳይ እኔ ምክንያቱም ከሀገር 18 ዓመት እስከሞላው ድረስ አንድ ሰው ኃላፊነት ሊሰማው ይገባል። እኔ ሄጄ እዛ ጋር ብያት ማነው ሚዲያ ላይ ወጥቶ ለምኖ የሚሞላልኝ የሚልክልኝ የሚለውን ኃላፊነት ሊሰማው ይገባል። እያንዳንዱ ሰው እሾኩን በራሱ እጅ ይንቀል። ሁሉም ለችግሩ ኃላፊነት ይሰማል። እኔ ሚዲያ ላይ ወጥቼ ፊቴን አስገርፍ የምለምነው ለታመመ ሰው ብቻ ነው። ምክንያቱም ወዶ አይታመምም ሰው። እሱ ወዶ ነው ሊቢያ ሄደው። አሁን አንቺ ለባልሽ ሚዲያ ላይ ወጥተሽ ለምነሽ ሞልቶልሽ አሳለፍሽ ባልሽ ወደ እንግሊዝ። እዛ ጋር ሌሎቹ የተያዙት ሚስት የሌላቸው እህት የሌላቸው የሚጠይቅላቸው የሌላቸውን ሰዎች እያስገደልን ነው። ለአንድ ሰው ስናሰባስብ አንድን ሰው ስናድን እዛ ጋር ሲያዙ በ100 ነው የሚያዙት። 100 ሰው ተይዞ ከ100 ውስጥ 10 ቤተሰብ ቢኖረው 10 እህት ወንድም ቢኖረው ወጥቶ ሚዲያ ላይ የሚለምንለት ብሩ የሚያስገባለት ብር የሌላቸውን ሰዎች እያስገደልን ነው። ግን ሁላችንም በአንድነት ይሄ ነገር እንዲቆም እኛ ዛሬ ካላስቆም መቼም አይቆምም። ዘንድሮ በተለይ ደግሞ በዚህ ዓመት ፋሽን ሆኗል። አንድ ላይ 8 ሰው ተያዘ 8 ሚሊዮን ተጠየቀ፣ 9 ሰው ተያዘ 9 ሚሊዮን ተጠየቀ።
እየተባለ በየቀኑ ሚዲያ ላይ የኢትዮጵያ ህዝብ እየተበዘበዘ በህዝብ ብር እነሱ እንግሊዝ እየገቡ ህይወታቸውን እንዴ በህዝብ ብር ነው እንዴ ህይወቴንም ቀይረው ህይወቴን ልቀይር እንግሊዝ በሊቢያ ልሄድ ካልኩኝ መጀመሪያ ብር ማስቀመጥ አለብኝ። ባዶ እጅ ተንጠልጥሎ መሄድ ከዛ የቤተሰብ ጣጣ ቤተሰብ እናት እያለቀሰች እህት እያለቀሰች ሚዲያ ላይ እየሄደች እየለመነች በየቦታው ሚስት እህት እናት እንዴ እንዲህ ነው እንዴ ወንድነት? እንዲህ ነው እንዴ ሴትን ሚስትን እናትን እህትን አደባባይ ላይ ማጋፈጥ? እንዲህ ነው እንዴ? የማይሆን ነገር እኛ ዛሬ ካላቆመን መቼም የማይሆን ነገር። ሲሄድ አንድ ሰው ሲሄድ አስቀምጦ ነው መሄድ ያለበት ገንዘብ ኃላፊነት ወጣ ካለበለዚያ ማንም እንዴ ልክነሽ በጣም ልክነሽ። እኔ ወላሂ ይህንን ስለማቅም ነው ወደ ሚዲያ ላለመውጣት ብዙ ጥረት ያደረኩት። ወላሂ አሁን እኮ ከግማሽ በላይ አለኝ ተበዳድሬም የ5 ወር ያልሰራሁትን ብር ተቀብዬ አለኝ ከግማሽ በላይ ነው። ይህንን አውቃለሁ። ለዚህም ነው ብዙ ሰው ይሄ እኮ እኔም ደግፈዋለሁ ሀቡዬ። እሺ ምን እናድርግ? በቃ በጣም የዋህን ምንም አያውቅም። በቃ እነሱን ከፍልልሃልን አሉት። ስራ ፈቶ ስለነበረ ወንዶች እንደኛ እንደ ሴቶች እንትን አይሉም። በእጃቸው ካጡ በቃ እንትን አይልም። እዛ ጋር ልጅ አለ ምን አለ በቃ እኔ ነኝ በየወሩ እየሰራው ለእናቴም ለአባቴም ለሱም ለኪሱ ለልጄ እንትን ምለው ማለት ነው። እና ወንድ ልጅ ደግሞ እንትን ይላል እስከ መቼ ድረስ አስቸግራታለሁ ብሎ ነው የሚያስበው። እና እናደርግ ደስ ይላል። ግን እኛም ልታመሙ ረድተን ባዷችንን ቀርተናል። እኛ እንኳን ነው እስከ ማድረግ ድረስ እየደረስን ነው። እኛ እንኳን ሚዲያ ላይ ወተን አሁን እርዱን የቤት ኪራይ ምን ከፍሎ አጣልን በለው አጣልን ትንሽ ነው የቀረን እና እኛም የለንም። ፈጣሪ ይርዳሽ፣ አላህ ይርዳሽ። አላህ ባልሽን በሰላም ከለላዳ እጆች ያስወጣልሽ። አላህ ይርዳሽ። ከሰው በላይ ያለው አላህ እንግዲህ እሱ ድረስልሽ። መማር ጋር ሂጂ እያሉ ነው። መማር ላይ ሰባስባለች እያሉ ነው። ውዴ መማር ጋር ሄደሻል? ሀባይ ቤት አሁን 1 ወር ሞላኝ እኮ ያልሄድኩበት ቤት የለም። አንቺም ሂጂ ያልሽኝ የት ነው የምሄደው? ወላሂ እኔ ሂጂ አለ ምን ያልኩት ኮመንቱን አንብቤ መማር ጋር ሂጂ መማር እያሉ ነው ኮመንታተሮች። ኮመንቱን ካላየሽ ነው ያነበብኩልሽ እንጂ እኔ ማንም ጋር ላኩሽ ምን አላህ ጋር ነው የላኩሽ። አላህ ይርዳሽ ነው ያልኩሽ እኔ አይበረና አንዱ መጥራክ አረሞታ አይቀበልም። እኔ ሁላቸውንም እንደምጠይቂያቸው አይዞሽ፣ አላህ ይርዳሽ፣ አላህ ይድረስለት ለባለቤትሽ። ቢኖረን እንሰጣለን፣ ግን እኛም የለንም። እኛም ለታመሙት ረድተን የለንም። ከሌለን እንግዲህ ምን እናደርጋለን? ከሌለን አላህ ይስጥሽ ከማለት በላይ ምን እናደርጋለን? ያውን በትተባበሩኝ እኮ ወላሂ 400 ሺህ ብር ከግማሽ በላይ እኮ ገና ያልሰራሁት ብር ተቀብያለሁ። አሁን እሺ ወዴት ልሄድ? አሁን እሱ ወላሂ የቲም ነው። ልጄን ብላውን ከምታለቅስ እናት ብትኖረው ወላሂ እኔ ወጥቼ አላምንለትም። ትንሽ ብር ነው የጎደለኝ። የለንም ማለት ከሌለን ምን እናርግሽ? እኛው ስለሌለን እኮ ነው። አሁን ነገ ሀቢባ ምን አለች በሉ። ነገ ሳውዲ ሲኬድ በባህር አይታገትም አይደል? እናንተ ይሄንን ቃል በደንብ ያዙት። ሀቢባ ምን አለች በሉ። ነገ ሳውዲ መያዝ ይጀመራል። በሊቢያ ወደ ሳውዲ ሲሄዱ መታገት ይጀመራል። ልክ እንደ ወደ አውሮፓ እንደሚሄዱት ሳውዲም ይጀመራል። ለምን? ይሄ ቢዝነስ በጣም ደርቷል። በአንድ ሰው 1 ሚሊዮን ነው እየተቀበሉ ያሉት። 9 ሰው ተይዞ 9 ሚሊዮን ነው የተጠየቁት በቀደም። ፋሽን ሆኗል። ህዝቡም እያዋጣ ስለሆነ ሰውም አያቆምም፣ እነሱም መሄዳቸውን አያቆሙም። ሀቢባ ምን አለች በሉ። 3 ዓመቱ እኔ የፖስተትኩት ይኸው ሚሞሪ ፌስቡክ ላይ ሚሞሪ መጥቶ ስክሪንሾት አድርጌ ያስቀምጫለሁ። ዩቱብ ላይ የዛሬ 3 ዓመት ተገርፈው ሰንበር ገላቸውን የፖስተትኩት ድምፅ የሆንኩት አለ። ገብታችሁ ማየት ትችላላችሁ ዩቱብ ቻናሌ ላይ። ስለዚህ 3 ዓመቱ አይቆምም። ዋጋው ግን እየጨመረ የዛሬ 3 ዓመት ሲጠይቁ የነበረው ዋጋና ዛሬ የዛሬ 3 ዓመት በአንድ ሰው 200 ሺህ አይሞላ የሚጠይቁ የነበረው አሁን ግን በአንድ ሰው 1 ሚሊዮን እየጠየቁ ነው። ለምን? ቢዝነሱ ጣማቸው። ሰው እየጎረፈ ነው። ደላሎቹም ኪሳቸውን እያደለቡ ነው። ጣማቸው። እኛም አለቅን። ስለዚህ እኔ አላህ ይርዳሽ፣ አላህ ይድረስልሽ። ይህም እርዳታ ነው፣ ዱዓም እርዳታ ነው። ዱዓ እናደርግልሻለን። አላህ ይድረስልሽ።
አላህ ባለቤትሽን ከደላላ እጅ በሰላም ያውጣልሽ። አሜን። እና ደግሞ ሌላ ደግሞ በቀደም የሊቢያን ታሪክ ዩቱብ ላይ እያዳመጥኩ ያለሽን ከላክሽ ባለቤትሽ አይገረፍም፣ አይመታም። እዛው እያሰሩት መዝራም ይባላል። እዛው ዩቱብ ላይ ገብተሽ አዳምጪ። ኦልሬዲ አንቺ 600 ሺህ ነው 500 ሺህ አስገብተሻል። ስለዚህ ከዚህ በኋላ ባለቤትሽ አይገረፍም። ይሄ ማጽናኛ እንዲሆንሽ ነው እስኪሞላለሽ ድረስ። እዛው ስራ እያሰሩት ይጠብቃል። ወላሂ ያውቃል። እሱም ባለው ብሶባቸዋል። የቀረውን ብር ማታስገቢ ከሆነ ኩላሊቱን አውጥተን እናሳይሻለን ነው ያሉት። እሱ ውሸት ነው፣ ሲያስፈራሩሽ ነው እንጂ እንትን መገረፍ ራሱ ያቆማሉ። ልክ ብሩ ሲከፈላቸው ግማሽ ብር ሲገባላቸው ግርፊያ ያቆማሉ። በዛ ኖርማል ይበላል፣ ይጠጣል፣ ላይፉን ይኖራል። የጉልበት ብዝበዛ በጉልበቱ ያሰሩታል። መክፈል የማይችል ሰው በጉልበቱ ነው ሰርቶ አመታት እነሱን አገልግሎ ከዛ የሚለቀቀው እና አውቀው ሊያስፈራሩሽ ነው። አይዞሽ፣ አላህ ይርዳሽ። አላህ ከነሱ እጅ በሰላም ባለቤትሽን ያውጣልሽ። አሜን። ኢንሻአላህ አስተል አሜን። መገረፍ የለም ብሏል የጨርቆሱ ልጅ። የእሱን ልጅ ታሪክ ዩቱብ ላይ ሰምቼ ነው። እህቱ 80 ሺህ ብር ለምና ስታስገባለት መገረፍ አቆሙለት እና አሁን እሱ ኦልሬዲ 500 ሺህ ያስገብታለች። 100 ሺህ ይቻላል 400 ሺህ ይቀራት። ታካሚ መስዬ 1 ሚሊዮን በአንድ ሰው አስባችሁታል? ደላሎቹ ቀላል ኪሳቸውን አያደልቡም። ህዝቤም አያርፍም ይሄዳል። በሊቢያ ጉዳይ ከሆነ አለማስገባት እንደማድረግ አይናገሩማ። መጀመሪያ ኮመንቱ ላይ እኮ በሊቢያ ጉዳይ ነው ብለው አይናገሩም። ችግር የለውም ይግቡ ይንገሩኝ። እኔ አቋሚ አንድና አንድ ነው። የወደደ ይውደደኝ፣ የጠላ ይጥላኝ። እኔ ለማንም ብዬ አይደለም ቲክቶክ ላይ ያለሁት። ማንም እንዲወደኝ ማንም እንትን እንዲለኝ አይደለም። ሀቅ ነው። እኔ አቋሚ አይቀየርም። ማስመሳይ አይደለሁም። ፊት ለፊት ሁሌም እውነትን እናገራለሁ። የእናቴም ልጅ ብያቸዋለሁ። ቃሌን መቼም አልቀየርም። የእናቴ ልጅ ሊቢያ ሄዶ ቢጠይቀኝ እሾክክን በእጅት ንቀል ነው ብለው። ማንን ተማምነት ነው የሄድነው? ማንን አማክረክ ነው የሄድከው? ስለዚህ ተወጣው፣ ግርፊያውንም ምኑንም እዛው ተወጣው ቻለው ነው ብዬ በመልስለት። ባህሬን ያላችሁ ፓስፖርት የሌላችሁ አውጡና ፍሌክስ ቪዛ አሰሩ። የምህረት አዋጅ ወጥቷል። መግባት የምትፈልጉ ግቡ። ኤምባሲ ቆንስላ ሄዳችሁ ተጠቀሙበት። አቡዬ ንገሪልኝ። ጎበዝ፣ እንደዚህ የሚጠቅም ኢንፎርሜሽን ለእህቶቻችሁ አምጡ። አቡዬ ያላትን ብታስገባ ይለቁታል። ትክክል። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነው? እንዴት ነሽ? አልሐምዱሊላህ። duka ታካሚ ዶክተር እናት አቡዬ አይመቱም እኮ ቶሎ ብሩ እንዲላክላቸው ነው። ቶሎ ብሩ እንዲላክላቸው ደላሎቹ ቪዲዮ ይቀርጿቸዋል። ቪዲዮ ሲቀርጹ ብቻ ይገርፏቸዋል። እሺ እናት አውሪ። ቪዲዮ ላይ ብቻ ቤተሰብ እንዲጨነቅ ቶሎ ኬትም ብሎ ብሩ እንዲያመጣ ቪዲዮ ሊቀርጹ ሲሉ ብቻ ይገርፏቸዋል። ኔትወርኳ እንትን አላት፣ ከሰከሳት። ጥቁሩም ቢጫውም ነጩም የለበሽ ሁሉ ያምርብሻል። ማሻአላ ቴንኪው ሀዲዬ። መልካም አይን ስላለሽ መልካም ልብ ስላለሽ ነው ያየሽውን ነገር የምታደንቂ። በ3 አመት ውስጥ በእርዳታ ብቻ 100 ሺህ ተበልቻለሁ። ከአሁን በኋላ ፈጽሞ አላደርገውም። ከባድ ነው። ሰላም አለይኩም። ወአለይኩም ሰላም። አቡ ሊቢያ ደላሎች የሚጠየቁ እነሱ ናቸው። ተሰዶ የነበረ ልጅ ሊቢያ 6 አመት የተቀመጠ። የእሱን ታሪክ እኮ ዩቱብ ላይ ሰምቼ ነው። ዋናው ባለቤቱ እዚህ ነው የሚኖረው አሉ። ዱባይ ሀበሻ ነው የዛ ሁሉ ባለቤት። ይገርማል። እንዴት ነሽ ዜድ? ደህና ነኝ አልሐምዱሊላህ። ሰላም ነሽ? ደህና ነኝ ሀቢብቲ። ማሻአላ በጣም ነው የምወድሽ የኔ ቆንጆ፣ በጣም ነው የማደንቅሽ። አላህ ይጠብቅሽ ከነ ልጆችሽ። አሚን። እኔ እንኳን አንድ ነገር ጠይቅሽ ነው። ቲክቶክ ገስት አልከፍት ብሎ እምቢ ስላለኝ እሱን ጠይቅሽ ነው እንጂ ለሌላ አይደለም። ይኸው ከፍቶልሽ እኮ ገብተሻል። ለራሴ ስገባ
በራስሽ ቤት ላይፍ ስትገቢ ገዝተሽ አይሰራም? አይሰራም። ኦኬ ይኸውልሽ፣ ሁለት ሰው የተጣበቀ የሚመስለው እዚህ ጋር ያለውን ታውቂዋለሽ? እሱን ትነኪና ከሳም በኋላ የሴቲንግ ምልክት አለች፣ ክብ እንደዚህ ክብ ሆና እንደዚህ ያላት የሴቲንግ ምልክት አለች። ይሄን እንደነካሽ ዳር ላይ ያለው ማለት ነው። እሱን ትነኪውና ክቧን ትነኪና ከዛ አላው ሪኩዌስት ፍሮም ቪወር የሚል አለ። መስኮቱ ነገር አለ። ከሱ ቀጥሎ 1 2 3ኛ ላይ ያለውን ታበሪዋለሽ። እንደዚህ የጠፋ ነው፣ እሱን ታበሪዋለሽ። እሺ እሺ ውዴ፣ በጣም ነው የማመሰግነው። አላህ ይስጥልኝ። ምንም አይደለም ውዴ። እሱ ነበር ቢገኝ አግኝቷ በመዝረፍ። እናንተ ግን ታምናላችሁ? የምር ቤተሰቦቻችን ሳይነግሩን የሄዱት ዳዕዋ ብለው ነው የሄዱት፣ ሰበል ብለው ነው የሄዱት የሚለውን ታምናላችሁ? ካመናችሁ ጅል ናችሁ። ከቤተሰቡ ጋር ተነጋግሮ ነው የሚሄደው ሁሉ። ከዛ ቤተሰቡ ወጥቶ በህዝብ ብር ደምኖ ልጁን እንግሊዝ ያስገባል፣ ባሉን እንግሊዝ ያስገባል። ሰላም አለይኩም ሀቢባ። ዋሌኩም